ድካሞቼ ምንድናቸው? what are my weaknesses? ምንድናቸው ድካሞቻችሁ? ዲሲፕሊን ችግር አለባችሁ? በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። የሚተኙበት ሰዓት ፊክስድ ነው። 4 ሰዓት የሚተኙ ከሆነ 4 ሰዓት ይተኛሉ። ጠዋት 11 ሰዓት የሚነሱ ከሆነ 11 ሰዓት ይነሳሉ። ምግብ የሚበሉበት ሰዓት የተወሰነ ነው፣ ፊክስድ ነው። ዲሲፕሊን አላቸው። አሪፍ ሙቪ ያገኘው ብለው እስከ 7 ሰዓት እስከ 8 ሰዓት አያመሹ። በቃ ህይወታቸው የታይም ቴብል ነው። ዲሲፕሊንድ ናቸው። በዲሲፕሊን ነው የሚኖሩት። እንደዛ ነው እዛ ጋር የደረሱት። ስለዚህ ዲሲፕሊን በጣም አስፈላጊ ነው። ማስተካከል ያለብን የዲሲፕሊን ችግር አለ። ልብሳችሁን አውልቃችሁ ውርውር ታደርጉታላችሁ። ዛጋ ካልሲው እዛ መጽሐፍ መደርደሪያ ላይ ከዛ ምናምኑ እዛ ጋር ልብስ ማስቀመጫችሁ ዛሬ ቢፈተሽ እንዴት ነው? አሁን እኮ ለመሻሻል አይደል? ጫማችሁ በስነ ስርዓት ተጠርጎ ነው የተደረደረው ወይስ አንዱ እዛ ጋር ነው የተደረገው? ልብስ ስትፈልጉ ፒጃማችሁን ስትፈልጉ ትርምስምስ ብሎ እንደዚህ ያገላብጣችሁ፣ እንደዚህ አንዳንዶቻችሁ ራሳችሁን እያያችሁ ነው። ትርምስምስ ብሎ ከዛ ውስጥ አውጥታችሁ ነው የምትለብሱት? ወይስ ፒጃማ ለብቻው ተቀምጧል፣ ሸሚዝ ለብቻው ተቀምጧል፣ ጃኬት ለብቻው ተቀምጧል? ዲሲፕሊን አለ ወይስ there is lack of discipline? የዲሲፕሊን ችግር አለ? ሶሻል ሚዲያ ችግር አለ? ስንት ሰዓት ነው የምታሳልፉት ሶሻል ሚዲያ ላይ? ቲክቶክ ስንት ሰዓት ይፈጃል? አንዷ ዘመዴ ኮንፌስ አረገችልኝ። በቀን ከ3 እስከ 4 ሰዓት ቲክቶክ ይፈጅብኛል አለች። እናንተ እንዴት ናችሁ? ቲክቶክ በጣም ያታልላል አይደለም? ቁጭ ብላችሁ ዝም ብሎ አንዱን ትንሽ አጫጭር ስለሆነ ያታልላል። ግን 3 ሰዓት 4 ሰዓት ነው የምትፈጁት። ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ የሚጠቅሙ ነገሮችን ለይቶ ማየት አንድ ነገር ነው። ግን ይሄ ድካማችሁ ነው ከሆነ አድሚት ጻፉት። የኔ ድካም አንድ ዲሲፕሊን ችግር አለብኝ፣ ሶሻል ሚዲያ ላይ በጣም ጊዜ ያሳልፋለሁ ብላችሁ ጻፉት። ለማስተካከል ስለሆነ የባህሪ ችግር አለባችሁ፣ ባህሪ ችግር አለባችሁ። ነጭናጫ ናችሁ፣ ትጣላላችሁ፣ ማዘርን ትሏታላችሁ። አንድ ነገር ልንገራችሁ፣ ወላጆቻችሁን ካላከበራችሁ፣ እናትና አባታችሁን ካላከበራችሁ የትም አትደርሱም፣ የትም አትደርሱም። you have to honor them። እናት መከበር አለባት። ምስኪን ልትሆን ትችላለች፣ እንዳንተ ያልተማረች ልትሆን ትችላለች፣ ሀብታም ላትሆን ትችላለች። ምናምን ለፍታ ይሆናል፣ ልብስ አጥባ ይሆናል ያሳደገችህ። ስታያት ምስኪን honor your mother። እናትን አክብራት። አባትህ ለፍቶ የመጡት ለክፈው ሊሆን ይችላል። አባታችሁን አክብሩ። እንዲህ እንትን አትበሉ። ይሄ ኦቨር አክት አታርጉ። አባትና እናት ላይ የማይሆን ጉርምስና የሚባለው አለ እንደሱ ኦቨር just respect። ወላጆቻችሁን ሳታከብሩ የትም መድረሳችሁ፣ የትም ትልቅ ቦታ መድረስ ትፈልጋላችሁ። honor them። ማዘርን ታዘዝ፣ የፈለጉትን ያድርጉ። ሪስፔክት። የእናንተ ኃላፊነት ኦነር ማድረግ። አባትና እናታችሁን ኦነር አድርጉ። ስለዚህ ካራክተራችን ምንድነው? ድካሜ የኔ መሻሻል ያለበት ካራክተር ምንድነው ብላችሁ ደግሞ እዩ። አደጋዎቼ ምንድናቸው? ሊጎዱኝ የሚችሉ አደጋዎች ምንድናቸው? ትሬት የሚሆኑብኝ በህይወቴ ምንድናቸው ብላችሁ ደግሞ አንድ ፔጅ ላይ ትጽፋላችሁ። ምንድናቸው አደጋዎቼ? ምንድናቸው ሊያጠፉኝ የሚችሉ ነገሮች ምንድናቸው ብላችሁ ጻፉ። ምሳሌዎች ልንገራችሁ፣ ለወንዶች ልንገራችሁ። you don't have to fight to be a man። you don't have to fight to be a man። ወንድ ለመሆን ፋይት ማድረግ የለብን፣ መደባደብ የለብን። don't be gentle። ንቀህ ጥለው ሂድ። ከዛ እንደዚህ ብሎ እኔማ ወንድ ነኝ ካላሳየሁትማ አሳየዋለሁ ምናምን ብላችሁ መደባደብ። why should you? that's stupid ነው። አትደባደብ። ጀንትል ሆንና ከዛ
ጥለኸው ሂድ፣ ትከብራለህ። ፋይቲንግ ብታሸንፍም ችግር ውስጥ ትገባለህ፣ ጥርስ ታወልቃለህ አይደል? እስር ቤት ትገባለህ ትልቅ ሰው ከሆንክ። ብትሸንፍም ትዋርዳለህ። ለምን ትደባደባለህ? ዋይ ሹድ ዩ? ወንድነት መለኪያ አይደለም መደባደብ። ያለ መደባደብ ፖሊሲ አለኝ። አሁን እዚህ ጋር ወጥቶ አንዱ ቢለክፈኝ ወይ ፖሊስ እጠራለሁ ወይ ዞር ብዬ እሄዳለሁ። ያልደብሽ ዳይ እንዴት ሰው እንዴት ይደባደባል? እንዴት ይማታል? እዚህ ጋር ሃርት አለ፣ እዚህ ጋር ላንግስ አለ፣ እዚህ ጋር ሊቨር አለ፣ እዚህ ጋር ኪድኒስ አለ፣ እዚህ ጋር ስፕሊን አለ፣ እዚህ ጋር ኢንተስቲን አለ፣ ብላደር አለ። እነዚህ ኦርጋኖች ናቸው። እንዴት ትመተዋለህ? በፍጹም። ስለዚህ ቢጃንትል በፍጹም ፋይታትል ፍሬት ነው። አሁን አንዳንዶቻችሁ እንትን ሊመስላችሁ ይችላል። ጥላችሁ ምናምን በዚህ ጥላችሁ መደብደብ ምናምን ጀግነት ሊመስላችሁ ይችላል። አይደለም። ስለዚህ አታድርጉት። አንገር ፋይቲንግ ትሬት ነው። አንድ ቀን ህይወታችሁን ያጠፋል። ቅድም እንዳልኩት ነው፣ እስር ቤት ይከታቸዋል። ጓደኞች፣ ፒር ፕሬሸር። ምን አይነት ጓደኞች አሏችሁ? የተለያየ ነገር ውስጥ የሚገቡ ከዛ ሞክራት ስቲችን የሚሏችሁ፣ እስቲ አንዴ ሳባት የሚሏችሁ ጓደኞች ናቸው ያሉት? የፖርኖግራፊ መጽሔት አምተው የሚሰጧችሁ ጓደኞች ናቸው ያሉት? መሞከር የማትፈልጉትን ነገር እንድትሞክሩ የሚፈልጉ ጓደኞች ናቸው ያሉት? you have to get rid of them። መለወጥ ካልቻላችሁ አብራችሁ መዋል የለባችሁ። ምክንያቱም ፒር ፕሬሸር አለ። ለረዥም ጊዜ ልትቋቋሙት ትችላላችሁ። አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት። እቺ እንደምን ድራጓን ለምን አትሞክራትም? ሲጋራ ቴስት አታረገውም? አንዱ ቬፕ የሚባል ነገር መጥቷል አይደለም? አንድ ትምህርት ቤት ሰምቻለሁ፣ ተደብቀው ሲያጨሱ። እቺን ለምን ቴስት አታረጋትም? እቺን ለምን አታረግ? መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። ራስህን ማዳን አለብህ፣ ራስሽን ማዳን አለብሽ። ስለዚህ ከፒር ፕሬሸር መለየት አለባችሁ፣ የግድ ነው። ሌላ አደጋ አዲክሽን አለባችሁ፣ ትሞክራላችሁ። አሁን የታደላችሁ ናችሁ ያለው እኛ አድርገነው ስላለፍነው። ለምሳሌ ስለ ጫት ልንገራችሁ። ጫት ካቲኖን የሚባል ሰብስታንስ አለው ውስጡ፣ ስቲሙላንት ነው። ካቲኖን ነው የሚባለው እና ሲኤንኤስ ስቲሙላንት ነው። አእምሯችሁን ያነቃል። ስናጠናቅመናል። አይ ሬግሬትት በጣሜን በጣም እጸጸታለሁ። የማይረባ ነገር፣ የማያስፈልግ ነገር። ሜዲካል ስኩል እያለን የማይቅሙት ልጆች የማይቅሙት ተማሪዎች 12 ሰዓት ጥናት ይጀምራሉ። 12 ሰዓት ጥናት ጀምረው ማታ 4 ሰዓት ላይ ጨርሰው ይተኛሉ። እኛ ምንቅመው የነበርነው እስከ 4 ሰዓት ድረስ እንቅማለን። እነሱ ሲተኙ እኛ ጥናት እንጀምራለን። እነሱ ጠዋት ፍሬሽ ሆነው በጠዋት ተነስተው ምናምን ሲገቡ እኛ ከእንቅልፍ ጋር ታግለን ሌሊት እንደዛ ምናምን። አይጠቅምም። ጣት ምንም ጥቅም የለውም።